ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። እኔ ስለ መካከለኛው ምስራቅ ስለ ኢራን፣ አሜሪካ ያሉትን መረጃዎች ለመስራት አዳዲስ ነገር ላይ ሲሄድ ያው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ሳውዲው ልዑል እንግዲህ ልዑል ነው አይደል የሚባለው፣ ስለ ሳውዲው ልዑል የተናገረው ነገር በቃ እዚህ ጋር ለመናገር ራሱ አይመችም። በቃ አገልጋይ ነው ካለ በኋላ ያለው ነገር በቃ ቃላቱ እዚህ ጋር መጠቀም አልችልም። በጣም ነው የሚያሳፍረው። ሙሐመድ ቢን ሰልማን የመጀመሪያ ስህተት ሲሰራ የነበረው በርካታ ኡለሞችን፣ በርካታ ዲያኢዎችን፣ ኡስታዞችን፣ በርካታ አስተማሪዎች፣ የዲን አስተማሪዎችን አስሯል። የሳውዲ እስር ቤቶች ብትሄዱ በርካታ በእውቀት የተሞሉ የእስልምና ትላልቅ ሰዎች ነው የሚገኙት። ሌላኛው ደግሞ እንግዲህ ኢራንን ለአሜሪካና ለእስራኤል አሳልፈው መስጠታቸው በበርካታ ጊዜያት ጦርነቱ እንዲቀጥል ኢራን እንድትመታ ሲጎተጉቱ የሚውሉ በቃ ቢን ሰልማን ማለት ሲጎተጉት ነው የሚውለው። እንደዛ ሆነ። አሁን ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቃ የኔ ወታደር ነው፣ የኔ አገልጋይ ነው፣ በቃ ጫማ ይልሳል፣ በቃ ጫሜን ይልስልኛል ማለት ነው የቀረው። እንደውም ከዛ የባሰ ነገር ነው የተጠቀመው። እኔ እዚህ ጋር መጠቀም አልችልም። ምን አይነት ጊዜ ነው? ሳውዲ የረሱላችን ሰለላሁ ዐለይሂ ወሰለም የሰሃቦች ምድር በእንደዚህ አይነት ሰው አሁን እየተመራ መሆኑን ሳስብ ወላሂ ያሳምማል። ይሄ እንደ ዜና አይደለም፣ በቃ በጣም ስላሳመመኝ ነው ወላሂ። እስኪ የእናንተንም ሀሳብ እስኪ ኮሜንት ላይ አስቀምጡ። ምን ተሰማችሁ? በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱ። ሰበር የተባሉ በርካታ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ቆዩ። አጠር አድርጌ ያቀርብላችኋለሁ። በሆርሙዝ ሰርጥ በዛሬው ዕለት ማለት ነው የኢራን ማስጠንቀቂያ አልሰማም ብላ ስታልፍ የነበረች መርከብ ላይ ጥቃት ተሰንዝሮ ሙሉ ለሙሉ ጋይታለች ወይም ሰምጣለች። ሌላ ደግሞ 3 መርከቦች ማስጠንቀቂያውን ሰምተው እንደተመለሱ እየተነገረ ይገኛል። በሆርሙዝ ሰርጥ ኢራን እየቀፈለች እንደሆነ ማለትም የሚያልፉ መርከቦችን ክፍያ እየጠየቀች እንደሆነም እየተነገረ ይገኛል። በሌላ ዜና ዩናይትድ አረብ ኤምሬትስ የሆርሙዝ ሰርጥን ለማስከፈት ወታደሮችን እያሰለጠነች ወደዛ ልታሰማራ እያሰለጠነች እንደሆነ እየተነገረ ይገኛል። እንግዲህ የሆርሙዝ ሰርጥን ለማስከፈት ሌላ ሀገሮችንም ጭምር እያስተባበረች እንደሆነ እየተነገረ ይገኛል። በሌላ ዜና በእስራኤል ውስጥ የወታደር እጥረት እንዳጋጠመ እየተነገረ ይገኛል። እንግዲህ በዚህ ምክንያት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ ውሳኔ ወስኗል። የግዳጅ ውትድርናው ጊዜው እንዲራዘም በግዳጅ ያው የእስራኤል ዜጎች ወይም ደግሞ ከኛ ሀገር የሚሄዱ ከፊት እያሰለፉ የሚማግዷቸው በርካታ ወታደሮች አሉና እነሱ በግዳጅ ውትድርና ውስጥ እንዲቆዩ ማለት ነው። በነገራችን ላይ ከኢትዮጵያም ሆነ ከብዙ አፍሪካ ሀገሮች የሚገዟቸው ወይ እየከፈሉ ወታደር የሚያደርጓቸው ወታደሮች አሉ። እነሱም ብዙ ጊዜ የሚጠቀሟቸው ያው ለውጊያ ሳይሆን ከፊት ለፊት እየማገዱ ከፊት ለፊት የመሳሪያ ማብረጃ ነው የሚያደርጓቸው። በሌላ ዜና ኳታር ማንኛውም ዜጋ ደህንነቱ በተጠበቀ ራሱን መጠበቅ በሚችልበት ቦታ ላይ እንዲቆይ አሳስባለች። የመጨረሻ ዜና ያው የቆየ ነው፣ ሰምታችሁታል ብዬ አስባለሁኝ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለ5 ቀን አራዝመውት የነበረው በኢራን ላይ ሊሰነዝሩ ያሰቡት ጥቃት ለ10 ቀን አራዝመውታል። እንግዲህ ያው ትራምፕ እንዲህ ያለ ብሎ መዘገብ ራሱ አቁመናልኛ። ምክንያቱም አሰላሙ አለይኩም ብሎ ራሱን ዋሊኩም ሰላም ብሎ የሚመልሰው ሆኗል። ለራሱ እየጻፈ ለራሱ የሚመልሰው፣ ለራሱ እየደወለ ራሱ ስልክ የሚያነሳ ሰው ሆኗል። እና የእሱን ጉዳይ ያው ታውቁታላችሁ። በእሱ ጉዳይ ላይ ብዙም አንዘግብም። በሌላ በርካታ ዜናዎች እመለስላችኋለሁ። ይህ ቪዲዮ ስንት ሰዓት ደረሳችሁ? ከየት ሆናችሁ ነው የምትከታተሉኝ? ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት።